ሰላም ጤና ይስጥልን ውድ የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ዕለት ከንስር የምንማራቸውን የቢዝነስ መርሆች እንመለከታለን። የአእዋፍ ንጉስ የሚባለውንና የማሸነፍ ተምሳሌት የነጻነት የከፍታ ምልክት የተባለውን ንስርን ለየት የሚያደርጉትን ባህሪያቱንና አሸናፊ እንዲባል ያደረጉትን ባህሪያት አንድ በአንድ እናያለን። እኛም በህይወታችን የበረታንና አሸናፊዎች እንድንሆን የሚረዱንን ጥሩ ወይም ጎበዝ ያልሆንባቸውን ለይተን በማውጣት ከንስር መማር ይኖርብናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በተጨማሪም ደግሞ እንደዚህ አይነት ለህይወት የሚጠቅሙ የሚያሳድጉ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን አትርሱ። በተረፈ ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ ሼር በማድረግ ለሌሎች ሰዎች እንዲደርስ አድርጉ። በመጀመሪያ ከንስር የምንማረው ታላቅ መርህ ዝግጅትን ሲሆን ሴቷ ንስር እንቁላል በምጥልበት ጊዜ ወዲያው ጫጩቶች ሳይመጡ ዝግጅት ይጀመራል። ጎጆ ለመስራት ምንም አውሬ የማይደርስበት ከፍ ያለ ቦታ ይመረጣል። ከዛም ቦታ ከተመረጠ በኋላ ወንዱ ንስር ለበርካታ ጊዜያት ወደ ምድር እየተመላለሰ ከስር እንጨት፣ በመቀጠል ሳር፣ ከዚያ ደግሞ እሾህ፣ አሁንም ሳር፣ በመጨረሻም ላባ በማድረግ ይሰራል። ጫጩቶቹ በላባ የተሸፈነ ቤት ሲያገኙ ደስ ይላቸዋል። ትንሽ ከፍ ሲሉ ግን ላባውን አንስተው እሾህ ላይ እንዲሆኑ ያደርጓቸዋል። ይህንንም የሚያደርጉት ተመቻችተው ይቀመጡና መብረር ሳይለማመዱ ይቀራሉ ብለው በማሰብ ነው። እሾሁን ሸሽተው ከቤት ሲወጡ ከላይ ከከፍታ ቦታ ላይ ይወረውሯቸዋል። ወደ መሬት ሲደርሱ ደግሞ በክንፋቸው ይሸከሟቸዋል። ከንስር የመዘጋጀትን መርህ ስንወስድ የራሱን ስራ መጀመሪያ ያሰበ ሰው ሁለት አይነት ዝግጅት ማድረግ አለበት። የመጀመሪያው ዝግጅት ተፈጥሯዊ ዝግጅት ሲሆን የምንሰራው ስራ ተፈላጊ መሆኑን ማረጋገጥ ያስፈልጋል። አንዳንድ ሰዎች የገበያ ጥናት ሳያደርጉ ወደ ቢዝነስ ይገቡና ይከስራሉ። በመሆኑም አንድ ሰው በቢዝነስ ውጤታማ መሆን ከፈለገ የገበያ ጥናት ማድረግና የቢዝነስ ፕላን ማዘጋጀት ይኖርበታል። ሁለተኛው ዝግጅት ደግሞ ስሜታዊና አእምሯዊ ዝግጅት ነው። ቢዝነስ ብዙ ውጣ ውረድ እንደሚኖረው ታውቆ ዝግጅት ከተደረገበት በቀላሉ ተስፋ የማንቆርጥ ጽናት ያለን ትዕግስተኞች መሆንን እንለማመዳለን። ቢዝነሳችንንም በብልሃት እንመራለን። ሁለተኛው ንስር ትኩሱን እንጂ የሞተ ነገር አይበላም። ፈጣንና ቀልጣፋ በመሆኑም በቀላሉ አድኖ ይበላል። ንስር ግማሽ ኪሎ አሳ በ4 ደቂቃ ይጨርሳል። ቤቱን ደግሞ የሚሰራው ከወንዝ ዳር አካባቢ በመሆኑ በቀላሉ አሳ ለማግኘት ስለሚመቸው ልጆቹንም ትኩስ ነገሮች እየበለተ ያበላቸዋል። እንደ ቁራ ያደረ ነገር የመብላት ባህሪ ስለሌለው ይህ ባህሪው ለሰው ልጆች የሚያስተምረን ነገር ቢዝነስ ላይ የቆየና ያለፈበት መረጃ ጥቅም እንደሌለው ነው። ለዚህ ነው ባለሙያዎች አንድ የቢዝነስ ሰው ትልልቅ አይኖች፣ ትልልቅ ጆሮዎችና ትንሽ ምላስ ሊኖረው ይገባል የሚሉት። መረጃ ለውድቀትም ይሁን ለስኬት 90% ቁልፍ መሆኑን ይናገራሉ። ይህ ደግሞ መረጃ ምን ያህል ወሳኝ እንደሆነ ያሳየናል። ሌላኛው ንስር ትኩሱን መብላቱና ያደረ ነገር መጸየፉ የሚያስተምረን ሁሌም ቢሆን ለራሳችን የምንመኘውና ይገባናል ብለን የምናስበው ነገር ጥሩና የተሻለ መልካም ነገር ሊሆን ይገባል የሚለውን ነጥብ ነው። ሶስተኛው መርህ ራስን ከመስጠት በፊት መፈተን የሚባለው ነው። አንድ ሰው መንገድ ላይ ያገኘውን ሰው ወዲያው አይቶ አያገባም። ካገባም ያ ትክክለኛ ያልሆነ አካሄድ ነው። መጠናናት ያስፈልጋል። ለትዳር ብቻ ሳይሆን ለቢዝነስም መጠናናት ያስፈልጋል። አብረው የሚሰሩትን ሰው ሳያውቁ ቢዝነስን መጀመር ውጤታማ አያደርግም። ሴቷ ንስር ራሷን ለወንዱ ንስር ከመስጠቷ በፊት የወንዱን ችሎታ ትፈትናለች። ከዛ ከፈተነች በኋላ ነው የምታምነውና የምታገባው። ፈተናው በመጀመሪያ ሴቷ ንስር ከመሬት ጭራሮ ይዛ ወደ ላይ ስትወጣ ወንዱ ንስር እርሱን ለመፈተን መሆኑን አውቆ ይከተላታል። ጭራሮውን 5000 ሜትር ከፍታ ላይ ስትወረውር ወንዱ ንስር መያዝ ይጠበቅበታል። የመጀመሪያ የ5000 ሜትሩን ፈተና ካለፈ 3000 ሜትር ከዛ 2000 ሜትር ዝቅ እያለች ትፈትነዋለች። ካልያዘ አታገባውም። አንዳንድ ጥናት ያደረጉ ሰዎች ሴቷ ንስር ይህን የምታደርገው ዛሬ ጭራሮ ያልያዘ ነገ ልጆች መያዝ አይችልም ብላ ነው ይላሉ። ጭራሮውን ከያዘ ግን ሁለቱም እጅ ለእጅ ተያይዘው የደስታ ጩኸት በመጮህ ለመጋባት ይስማማሉ። ስለዚህ ቢዝነስ ላይም ከቢዝነስ አጋሮቻችን ጋር አብረውን ከሚሰሩ ሰዎች ጋር በደንብ ልንተዋወቅ ይገባል። አራተኛው ቢዝነሳችንን ለማስኬድ የሚጠቅመንና ከንስር የምንማረው የተለያዩ ስልጠናዎችን መውሰድ ነው። ንስር ቤቱን የሚሰራው በእንጨት፣ በእሾህ፣ ቀጥሎ በሳር፣ በመጨረሻ አድኖ ባመጣው ለስላሳ ቆዳ ነው። ንስሮች ጫጩቶቻቸው መጀመሪያ ምቾት እንዲኖራቸው ቢያደርጉም በሂደት ግን መብረርና አድነው መብላት እንዲችሉ እያሰለጠኗቸው ያደፋፍሯቸዋል። እናም ከመሰረቱም መብረርን እንዲያውቁ ስለሚረዷቸው እያደጉ ሲሄዱ አይቸገሩም። በቀላሉ በረው አድነው ይበላሉ። ለጀመርነው ለማንኛውም ቢዝነስ ተገቢ የሆነ ስልጠናና እውቀትን ልናገኝ ይገባል። ይህ ደግሞ ቢዝነሱ ላይ ያሉትን ክፍተቶች እንድናይ እንድንገመግም ይረዳናልና በጣም ጠቃሚ ነው።
አምስተኛው ሁሉ ነገር በሂደትና በስቴፕ ውብ እንደሚሆን ከንስር ተመክሮ እንወስዳለን። ንስሮች ቤታቸውን የሚሰሩት በአለት ወይም በዛፎች መካከል ሲሆን ከፍታውም 36 ሜትር ያክል ይሆናል። ይህን ያክል ከፍታ ላይ መስራት የሚፈልጉት ደግሞ ጠላታቸው በቀላሉ እንዳያገኛቸው ሲሆን በተለይ እባብ ልጆቻቸውን እንዳይተናኮል ነው። እናም እስካሁን ግዙፍ ተብሎ በፍሎሪዳ የተገኘው የቤታቸው ክብደት እስከ 3 ቶን አካባቢ ማለትም የአንድ አነስተኛ መኪና ክብደት የሚያክለው ሲሆን ታዲያ ይህን የሚያክል ቤት ከመሬት እንጨትን ያለመታከት በመሰብሰብ ይሰራል። ቢዝነስ ላይ ጥሩ ውጤት ከፈለግን የምንሄደውን እያንዳንዱን ሂደት ልንወደውና በአቋራጭ መንገድ መበልጸግን ልንጸየፍ ይገባል። ስድስተኛው ንስር ለውጥን እንድንፈልግ እንዳንሸነፍ ትምህርት ይሰጠናል። ንስር በአማካኝ 70 ዓመት ቢኖርም ነገር ግን 40 ዓመት ሲሆነው 2 ሜትር ተኩል ያክል የሚረዝመው ክንፉ ይደክማል፣ ጥፍሮቹም ያረጃሉ፣ እንዲሁም መንቁሩ ይታጠፋል። በእነዚህ ምክንያቶች እንደ ቀድሞ መብረር አቅቶት በሁለት አጣብቂኝ ምርጫዎች ውስጥ ይወድቃል። ይህም ለውጥ ወይም ሞት ነው። ካልታደሰ ስለሚሞት የመታደስ አማራጭ እያለው ደግሞ ሞትን ስለማይፈልግ እንደገና ለመታደስ ይነሳል። ይህን ታድሶ ለማድረግም 150 ቀናት ወይም 5 ወራት ይወስዱበታል። ቢዝነስን ስንሰራ ረጅም ርቀት እንድንጓዝ የሚገጥሙንን ፈተናዎች በማለፍ እንድንጸናና ትልቅ ደረጃ ላይ እንድንደርስ የንስሮችን ተሞክሮ ማየቱ አስፈላጊ ነው። ሰባተኛ ችግር ብቻ አለመሆኑን መገንዘብና ይልቁንም ችግር ወደ ከፍታ እንደሚያወጣ ማወቅና የሚገጥመንን ፈተና ከፍታችንን በማሰብ ለማለፍ መበርታት ተገቢ ነው። አንዳንድ ጊዜ ሰዎች ችግር በሚገጥማቸው ጊዜ ችግሮቻቸው ወደ ከፍታ የሚያስወጣቸው ባይመስላቸውም ግን ችግሮቻቸውን ካለፉ በኋላ ችግሬ ወደ ከፍታ ያወጣኝ ሲሉ ይስተዋላል። ንስር ማዕበልና የንፋስ ኃይል ቢገፋውም በመጨረሻ ለመልካም ይሆንለታል። የንፋሱ ኃይል ወደ ላይ ያወጣዋልና። ብዙ ጊዜ ሲባል ሰምተን ሊሆን ይችላል። አንድ የሚባል አባባል አለ። በህይወታችን የሚገጥመን ፈታኝ ወይም አስቸጋሪ ነገር 10% ሲሆን 90%ቱ ደግሞ ለደረሰብን የሰጠነው ምላሽ ነው። በዚህ ዙሪያ አንድ እውነተኛ ታሪክ ልንገራችሁ። አንድ ሰካራም አባት ያሳደጋቸው 2 ልጆች ነበሩ። ትልቁ እንደ አባቱ ሰካራም ሆነ፣ ትንሹ ደግሞ ዶክተር ሆነ። ሁለቱም ሲጠየቁ ትልቁ ሰካራም የሆንኩት ሰካራም አባት አሳድጎን ነው አለ። ትንሹ ደግሞ ምንም እንኳን ሰካራም አባት ቢያሳድገንም አባቴ እናቴን ይደበድባት ስለነበር እርሷን ማከም ነበረብኝ በማለት መለሰ። እናም ህይወት ላይ ለገጠመን ለማንኛውም ችግር አተረጓጎማችን እንዴት ነው የሚለው ነገር ነው ዋናው ጥያቄ። እነዚህ ልጆች አንድ አይነት ምግብ በልተው በተመሳሳይ ቤት አድገው አንዱ ሰካራም ሌላው ዶክተር መሆናቸው የሚያሳየን ችግርን በመልካም የመለወጥ ሁኔታን ነው። 8ኛው የንስር መርህ ለቢዝነሳችን ንስር ከንስር ጋር ብቻ የሚባለው ነው። በዓለም ላይ የንስር አይነቶች ከ60 በላይ እንደሆኑ ይነገራል። ወርቃማ ንስር፣ ማርሻል ንስር፣ ሌላም ስም ወጥቶላቸዋል። ምንም እንኳን በተለያየ መጠን የተለያዩ ዘሮች ቢኖሩም ሁሉም ንስር አንድ ያላቸው ጸባይ ህብረታቸው ከንስር ጋር ብቻ መሆኑ ነው። ከቁራ፣ ከጥንባንሳ፣ ከወፍ፣ ከጭልፊት ጋር ህብረት የላቸውም። የምንሰራው ማንኛውም ቢዝነስ ላይ እንድንበረታ ጥሩ ደረጃ ላይ እንድንደርስ አዋዋላችን አብረነው የምንሆነው ወይም የምንሰራው ሰው ትልቅ አስተዋጽኦ አለው። ሊያበረታታንና ሊያጎብዘን ከሚችል ሰው ጋር ብቻ ግንኙነት ሊኖረን ይገባል። 9ኛው ተስፋ ለመቁረጥን ከንስር እንማራለን። ብዙ ጊዜ ማንኛውም የህይወት ጉዞ ላይ ተስፋ እንዳንቆርጥ ሲነገር ይስተዋላል። ንስር አንድ ነገር ሞክሮ ካልሆነለት ከ16 እስከ 18 ጊዜ ይሞክራል። በቀላሉ ተስፋ አይቆርጥም። በተመሳሳይ ከአንድ የስራ ፈጣሪ ባህሪያት መካከል ዋናው በቶሎ ተስፋ ለመቁረጥ ነው። ንስር የተለያዩ ምክንያቶችን በመደርደር ቢዝነስን ቶሎ ከመዝጋት ይልቅ መፍትሄ መፈለግን ያስተምረናል። 10ኛውና የመጨረሻው የሰው ልጅ ከንስር ሊማረው የሚገባ መርህ አርቆ ማየትን ነው። ንስር ከ5 ኪሎ ሜትር በላይ አርቆ እንደሚያይ ይነገራል። እንደውም ምርቃት ሲመረቅ የንስር አይን ይስጥህ ይባላል። ትልቅ ምርቃት ነው። ችግራችን አርቆ አለማየት ራዕይ ማጣት ነው። ደሃ ሳንቲም የሌለው ሳይሆን ህልም ወይም ራዕይ የሌለው ነው። ጊዜያችንን፣ ገንዘባችንን፣ ክህሎቶቻችንን አሰባስበን አቅደን መስራት አለመቻላችን ዋነኛ ችግራችን ነው። ስለዚህ ራዕይ ሊኖረንና እይታችን ደግሞ ያንን ራዕይ እንድንደርስ የሚረዳን ሊሆን ይገባል። ውድ የዩቲዩብ ቻናሌ ተከታታዮች ስለ 10 የቢዝነስ መርሆች አዘጋጅቼ ያቀረብኩላችሁ ይህን ይመስል ነበር። እስከ መጨረሻው ስለተከታተላችሁኝ ከልቤ አመሰግናለሁ። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።